አሸዋ ገንዳና ግዛዋ ተመሳይ ናቸው እያላችሁ ይሆናል። አሸዋ ገንዳና ግዛዋ ተመሳይ ናቸው። አሸዋ ገንዳ የውጭ ሀገር ስሙ ሲሆን ግዛዋ ደግሞ በእኛ ባህል ወይም በሀገር ውስጥ ስሙ ነው ማለት ነው። አሸዋ ገንዳ ወይም ግዛዋ በሚለው ሀገር ውስጥ ብዙ ነገሮች ይጠቀሙበታል። ለስፒሪቹዋል የተለያዩ አባባሎች ላይ አለ ምን ያህል ፓወርፉል እንደሆነ ይነገራል ማለት ነው። አሸዋ ገንዳ ከሚሰጣቸው ጥቅሞች ውስጥ ዋነኛውን ነገሮች ሆርሞን ኤነርጂ ነው የሚያስተካክሉት። ይህም ማለት ሆርሞን ኤነርጂ ነው የሚያስተካክሉ ማለት የድብርት ጭንቀት ሊሆን ይችላል ስትረስ ነገሮች ካሉ ሞር እነሱን ሆርሞኖች በማስተካከል ኤነርጄቲክ እንድንሆን ያደርጋል። ሜን ስራው የሚሰራው የእንቅልፍ ላይ ስራ ይሰራል። እንቅልፍ ላይ ማለት ሰውነታችን እረፍት እንዲያደርግ ያግዘናል። እረፍት እንዲያደርግ አገዘን ማለት ጠዋት እንነሳ ኤነርጄቲክ ነን። የድብርት ጭንቀት ነገሮች ደግሞ በእንቅልፍ ስለምናስተካክለው ማለት ነው። አንደኛ አሸዋ ገንዳ ከጤና በረከቶች ውስጥ አንደኛው ጸረ ካንሰር ነው። ካንሰርን የሚያመጡ ነገሮችን ይከላከላል። የጡት ካንሰር፣ የሳምባ ካንሰር፣ የአንጀት ካንሰር፣ የጭንቅላት ካንሰር፣ የጡት ካንሰር እነዚህ ዋና ዋነኞቹ ተጠቃሾች ናቸው። የኮሌስትሮል መጠን በመቀነስ የልብ ጤንነትን ይጠብቃል። ከዚህ ደግሞ የደም ውስጥ ስብን ይቀንሳል። ለጡንቻ ጥንካሬ ኃይልን ይሰጣል። የደም ውስጥ ስኳርን ይቀንሳል። ድብርትንም ይቀንሳል ማለት ነው፣ ያስተካክልናል። እንዴት ነው መጠቀም ያለብን የሚለውን ነገሮች ደግሞ እናወራ። ብዙ ጊዜ ከስሩ ነው የሚዘጋጀው። ዶዝ አላቸው። በኖርማል ውስጥ የሚዘጋጁ ከሆነ በሚሊግራሞቻችሁ ቼክ በማድረግ በአንድ የሻይ ማንኪያ ነው ሪኮመንድ የሚደረገው። የሻይ ማንኪያ ስናደረግ 1250 ሚሊግራም አካባቢ ነው አብሬጅ የሚሆነው። እሱ ደግሞ በቀን 2 ነው መውሰድ ያለብን ማለት ነው። ግን ሰውነታችን ሆርሞንና ኤነርጂ ማኔጅ የሚያደርጉ ነገሮች ስለሆኑ ለ3 ወር ነው ማክሲመም የምንጠቀማቸው። ሚኒመም ደግሞ ለ8 ሳምንት መጠቀም አለብን። ሰውነታችን አዳፕት እንዲያደርጋቸው ማድረግ የለብንም ፕሮዳክቶቹ። ስለዛ ለ8 ሳምንት ተጠቅመን ረፍት መውሰድ እንችላለን። 10-15 ቀን ወይ ለ3 ወር ተጠቅመን 10-15 ቀን ረፍት ወስደን ፊል ካላደረግን ድጋሚ ትንሽ መጨመር እንችላለን ማለት ነው። ለመጀመሪያ 3 ቀን አንዳንድ ታብሌቶችን እንወስደው ወይ ደግሞ በአውድሮ የምንጠቀም ከሆነ ታብሌቱን ወስደው 250 ሚሊግራም ሲሆን ለሰው ልጅ ሪኮመንድ የሚደረገው በቀን 50 ሚሊግራም የሆኑ አሸዋ ገንዳዎች ነው ለኖርማል ሰው እንደ ሰፕሊመንት። እነሱንም ስገዙ መጠንቀቅ አለባችሁ ማለት ነው። የሻይ ማንኪያ በሻይ ማንኪያ ስናደርገው ደግሞ ለመጀመሪያ 3 ቀን አንዳንድ የሻይ ማንኪያ እናደርጋለን። ከ3 ቀን በኋላ ግን በቀን 2 እናደርጋለን። ሞስሊ እንድንወስዳቸው ሪኮመንድ የሚደረጉት ማታ ከምግብ በኋላ ቢሆን ነው። ስፖርተኞች ከሆናችሁ ግን ከስፖርት እንቅስቃሴ በፊት ለኤነርጂ ለመስል ቢልድ ደግሞ የሚፈልጉ ነው። ከስፖርት እንቅስቃሴ በኋላ አሸዋ ገንዳውን ከፋትና ፕሮቲን ካላቸው ምግቦች ጋር መጨመር ይጠበቅባቸዋል ማለት ነው። ዱቄቱም ቢሆን የፓውደሩም ዶዛቸውን እያያቸው ተጠቀሙ ማለት ነው። የጎንዮሽ ጉዳት ያላቸው ፎርሹን እንዳልነው የጎንዮሽ ጉዳት የሌለው ፕሮዳክት የለም። ኦቨርዶዝ በምንጠቀምበት ሰውነታችን ምንም ጎንዮሽ ጉዳት የለውም ካልን እንኳን ከሰውነታችን ያስወጣል። የሚፈልገውን አማውንት ብቻ ነው የሚያደርገው። ሰውነታችን ሊቆጣ ይችላል። ሊቨራችን፣ ስቶማክ፣ ኢንተስታይኖቻችን ሊቆጡ ይችላሉ። ስለዛ ምን እናደርጋለን? እርጉዞች ሴቶች፣ የሚያጠቡ ሴቶች እንዲጠቀሙት አይመከርም። የጤና ባለሙያ ማማከር ያለባቸው ሰዎች አሉ። ዲያቤቲክ ኢሹ ያሉ ሰዎች የሚወስዱ መድኃኒት ካለ ቼክ መደረግ አለባቸው። ከዛ ደግሞ የክሪቲካል ሄልዝ ኮንዲሽን ያሉ ሰዎችም መጠቀም አይመከርም ማለት ነው። እነዚህ ነገሮች በጥንቃቄ በማድረግ የእኛን ጤና መጠበቅ እንችላለን ማለት ነው። አይ ቲንክ የዛሬው ትምህርት ጥሩ እንደነበር። ሌሎች አስተያየት ካላችሁ ኮሜንት ላይ አሳውቁን። ሰብስክራይብ፣ ላይክ በማድረግ ቤተሰብን እንላለው። መልካም ጊዜ። በሌላ ክፍል እንገናኛለን።